ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? አሁን ትምህርታችን ምንድነው? ቲክቶክ ብዙ እንዴት አይላችሁ በአለም አቀፍ ማለት ነው እንዴት እንደሚሰራ ዛሬ ያሳያችኋለሁ። እና አዲስ ከሆናችሁ ሳብስክራይብ አድርጉ እንዳትረሱ። መጀመሪያ ምንድነው ከፕሮፋይል ቲክቶክ ስትገቡ እናንተ ማለት ነው። ከዛ በኋላ የምትፈልጉ ነገሮች ለምሳሌ ቪዲዮ እንዴት ፕሮሞት እንደሚሰራ ብዙ እንዴት አይላችሁ ማለት ነው። እንደ በአለም አቀፍ መጀመሪያ ክሊክ ታደርጋለች። عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا ክሊክ ታደርጋላችሁ በኋላ ከዛ መጣ። ይሄን ምንድነው ፕሮሞሽን ምንድነው? እኔ አሁን በአማርኛ ነው መተርጉምላችሁ። አብዛኛው ሰው እንግሊዝኛ ስለማያውቁ እኔ በአማርኛ ነው ለእናንተ የምሰራው። ይሄ ምንድነው ፕሮሞት ማለት ማስተዋወቅ ማለት ነው በአማርኛ። Spring forward grows the fasting. This spring has arrived, so has your 315 ኮፖን የሚለው ይሄ በዶላር በውጭ ሀገር ማለት ነው። ከዛ ቹዝ ዮር ጎል የሚለው ይሄ ያንተ ምርጫ ነው፣ ያንቺ ምርጫ ነው። ይሄ ምንድነው ጌት ሴል። ለምሳሌ ጌት ሴል ካረጋችሁ በኋላ የምትሸጡ ነገር ካለ ሞር ዌብሳይት ቪዚት የሚለው ዌብሳይት ሶሻል ሚዲያ ፕላትፎርም ሊንክ ማለት እዚህ አንድ ላይ ፕሮሞሽን ለማድረግ ማለት ሰው ክሊክ አድርጎ በኋላ እንዲታይ ማለት ነው። ለምሳሌ ፌስቡክ ሊንክ ወይም ቲክቶክ ግንኙነት እዛ ማድረግ አለ። እሺ እዚህ ደግሞ ቡስት አካውንት የሚለው ለምሳሌ አሁን ቡስት ማደረጋው ሞር ላይክ ኮሜንት የሚለው ሰው ተጨማሪ ላይክ እንዲደረግ ኮሜንት እንዲጻፍላችሁ በአለም አቀፍ ማለት ነው። ሞር ቪዲዮ ካርጋችሁ ደግሞ ተጨማሪ የቪዲዮ ኢታ ማለት ነው። አሁን የፖስታችሁ ቪዲዮ ኢታ ከዛ ሞር ፎሎወር ማለት ነው። ፎሎወር አሁን አዲስ አካውንት ክሬት ብታደርጉ በአንዴ እስከ ሚሊዮን በላይ ፎሎ ሰው እንዲያደርጋላችሁ በአለም አቀፍ እንደዛ ነው። ከዛ ሞር ፕሮፋይል ቪው የሚለው ይሄኛው ተጨማሪ ፕሮፋይል እንዲታይ ለሰዎች በአለም አቀፍ ነው እዚህ ጋር። ከዛ በኋላ ቡስት ሊቭ የሚለው ሊቭ ላይ ስንገባ ሰው ብዙ እንዲገባ ወይም እዚህ የምናስተዋውቀው ማለት ነው ከድርጅቱ ጋር ብዙ ሰው ሊቭ ላይ እንዲገባ እንዲደርስ ማለት ነው። ከዛ ጌት ሊደር የሚለው ይሄኛው የመሪዎች የምንገባበት ቦታ ነው። ይሄ ምንድነው ሞር ቲክቶክ ሜሴጅ ይሄ ቲክቶክ ሜሴጅ እንዲገባ ማለት ነው። ሞር ኬል የሚለው ፖንኬል ሰው ለእናንተ እንዲደውል ኦዘር ሜሴጅ አፕሊኬሽን የሚለው ይሄ አንድ ላይ ሜሴጅ አፕሊኬሽኖች እንዲገባ። ከዛ እኛ ምንድነው የምንፈልገው ለምሳሌ አሁን የፖስትን ቪዲዮዎች እንዴት እንደሚሰራ ፎር ኤግዛምፕል ብዙ ኢታ እንዲሆንላችሁ እዚህ ጋር ያው ተመሳሳይ ነው። ከዛ ለምሳሌ ሰላ ቪው ኢታ ብዙ ሰው እንዲደርስ ባለም አቀፍ ማለት ነው። ከዛ ወደዛ ይሄ ምንም እኔ እኮ ታማኝ ሰው ሐቀኛ ሰው ምክንያቱም ውሸት እርዋለሁ ውሸት ኃጢአት ነው፣ ግን ሁሉም ነገር በታማኝነት። ይሄ ምንድነው ሴሌክት ክሬቲቭ የሚለው ይሄ አሁን ፕሮሞት የፈለኩ ማለት ነው። እኔ ነው ፕሮሞት የፈለኩ ለምሳሌ የኛው ቪዲዮ ፕሮሞሽን ላድርግ የኛው ማለት ነው። የቀድሞ ቪዲዮ የኛው ማለት ነው። this is promotion start የሚለው ቆይ እዚህ ጋር ትንሽ መጀመሪያ ይችኛው ላጥፋ። ይሄ እንትን ነው ዝም ብሎ ፎቶ ነው። የኛው እዚህ ጋር እንትን ላደርግና ኤክስ ላደርገው። እኔ እቺን ነው የፈለኩት እዚህ ጋር ይችኛው ላጥፋ ለምሳሌ ማለት ነው። ይችኛው ፕሮሞሽን ለዓለም አቀፍ እንዲታይ ማለት ነው። ይሄ ምርጫው ነው። ቹዝ ፕሮሞሽን ፔክ የሚለው ይሄ ምርጫ ነው። ለምሳሌ እዚህ ጋር ኦርጋኒክ ትራፊክ ኤስቲሜትድ ቱ ኢንክሪዝ ባይ 18% ኦን ቶፕ ቱ ኦፍ ትራፊክ የሚለው ይሄ ትራፊክ የሚቆጣጠሩበት ፐርሰንት ለምሳሌ ኮስቶማይዜሽን የሚለው ደንበኛ ማለት ነው። ከዛ ክሊክ ስናደርግ ይኸው እዚህ ጋር መጣ።
ባጀት አለ። ግን ምንድነው የሚያስፈልገው? ቲክቶክ ኮይን ነው የሚያስፈልገው። በኢትዮጵያ ውስጥ ቲክቶክ በኮይን ነው ፕሮሞሽን እናደረገው እንጂ ዝም ብሎ አይታይም። ቲክቶክ ዝም ብሎ አይታይም። ይሄ አሁን ሁሉም እንዴት እንደሚሰራ አሁን እናያለን። እዚህ ጋር ባጀት፣ አሁን ለምሳሌ ባጀት እዚህ ጋር አለ። እዚህ ጋር ምንድነው ዲፋልት ኦዲየንስ ቲክቶክ ቹዝ ፎር ዩ የስ አይ ዋንት ቱ ኮሬክት ዮር አሁን የሚለው እዚህ ጋር አዎ ፈልጋለሁ። የዲፋይን ዮር አውዲየንስ የሚለው ይሄ የአንተ ምርጫው ነው። ፎር ኤግዛምፕል ክሬት ዮር አሁን የሚለው እዚህ ጋር ክሊክ ታደርጋለህ። የኛው ማለት ነው ጨራራል ክሊክ። ከዛ እዚህ ጋር ምን ሙሉ ነገር አለ። ኤዲት አውዲየንስ የሚለው ይሄ ብር ነው፣ ሚሊየን ነው። ይሄ በሚሊየን we introduce change to target option for company that include people under the age of 18 in certain location learn የሚለው እሱን ምንድነው ከ18 አመት አይቻልም። ከ18 በታች ነው እንትን ከ18 በታች አይቻልም። ግን ከ18 በላይ እድሜ መሆን አለባችሁ። ከዛ ይሄ ምንድነው choose an audience ነው የሚለው ይሄ audience ምርጫ ነው። audience ምርጫ ነው። ከዛ select your target የሚለው ይሄ ስልክ የረብሽ ነው። select your target የሚለው ይሄ ሎኬሽን የት ሀገር እንዲታይ ለምሳሌ ይሄ ያውቃል ኢትዮጵያ አካውንት ነው። ከዛ ራሱ አካውንት አረጋው። ከዛ የኛው ሰርች ቦታ ከዛ ሰርች አረ የፈለገ ሀገሮች ሀገሮች መጣ። ሀገሮች ለምሳሌ እንዲ ዩናይትድ ስቴት እንዲታይ ክሊክ ዩናይትድ ኪንግደም ውጭ ሀገር ማለት ነው። በአለም አቀፍ ዩጋንዳ ይሄ ምርጫ ነው። ለምሳሌ በአንድ ሀገር ስንት ብር እንደምንታይ እንደምናየው ነው ያለ። ለምሳሌ ስሪላንካ፣ ሱዳን፣ ስሎቬኒያ ከፈለጋችሁ ሰርች ማድረግ ትችላላችሁ። ዛምቢያ፣ ዚምባብዌ እዚህ ጋር የመን ዚምባብዌ የሚለው ሌላ ይሄ ምርጫ ነው። የእናንተ ምርጫ ነው። የፈለጋችሁ ሀገር ነው የምታረው። እኔ ለእናንተ ትምህርት ነው ማሳያችሁ እንጂ ሁሉም አይደለም። ኢጂፕት፣ ዶሚኒካን ሪፐብሊክ፣ ዴንማርክ የሚለው በቀኝ ይላል። ከዛ ሴቭ አደረግ። እሺ ቀጥሎ ደግሞ አገር ደረደርና ብር ኢታ ስቴሚ ኦዲየንስ ዊድ ከዛ ሴቭ እናደርጋለን። ከዛ ጀንደር እድሜ ለምሳሌ እድሜን የሚወስነው እዚህ ጋር ኤዲት የሚለው ለምሳሌ ኤጅ የሚለው ወይድ ማለት የወይድ ምርጫ እንትን ለምሳሌ እድሜ ከ18 ለምሳሌ እኔ 23 አመቴን ስለሆነ ለምሳሌ እዚህ አካባቢ ክሊር እዚህ ጋር ትልቅ ሰው ከሆነ እንትን እድሜ ነው ዛምት እዚህ ጋር ጀንደር እኔ ወንድ ስለሆነ ትምህርት ነው ለእናንተ እዚህ ጋር target people under the age of 18 in one more of the selection location are limited to location language and device የሚለው እዚህ ነው ማለት ከዛ ሴት ከሆነ ሴት ነው የምታደርጉ እዚህ ጋር እኔ ወንድ ስለሆነ ወንድ ነው ለእናንተ ትምህርት እኔ ወንድ ነኝ። ከዛ ኢንተረስት ማለት ይዘት ማለት ነው። በአማርኛ ለእናንተ ነው ያስተርጉሙ። ኢንተረስት ይዘት ኮንቲኔንት ማለት ነው። ምንድነው የፖስታችሁ? የኔ ፖስት ለምሳሌ ኤዱኬሽን ነው። ፎር ኤግዛምፕል እዚህ ጋር your audience is narrow and this my impact or the necessary of your company እዚህ ጋር አሁን ስለ ትምህርት ከሆነ ትምህርታዊ vehicle and transport የሚለው ይሄ ምንድነው ትርጉሙ? የትራንስፖርት አገልግሎት ቤቢ ኤንድ ኬድ የሚለው የህፃኖች የሚሸጥ እንትን እቃዎች ፋይናንስ ሰርቪስ ስለ ፋይናንስ ሰርቪስ ቢዩቲ ኤንድ ፕሮፌሽናል ኬር ነው። ስለ ቁንጅና የምትሰሩ ሴቶች ወንዶች ካላችሁ እዚህ ጋር ነው ፕሮሞሽን ታደርጉ። ቲች ኤንድ ኤሌክትሪክ የሚለው ስለ ትምህርታዊ ነገር ማለት ነው። እዚህ ጋር ቢዩቲ ቲች ኤንድ ኤሌክትሪክ የሚለው ስለ ቲች ኤንድ ኤሌክትሪክ የሚለው እዛ ነው የምትመርጡ። አፒላንስ ደግሞ ምንድነው? አፒላንስ ምንድነው ትርጉሙ? እቃዎች የምትሸጡ ከሆነ እዚህ ጋር አፒላንስ ታደርጋላችሁ። ትራቨል አሁን እዚህ ጋር ትራቨል ማለት ነው። ትራቨል ምንድነው?
ጉዞ ስለ ጉዞ የምትሰሩ ሰዎች ካላችሁ እዚህ ጋር ትራቨል ማድረግ ይቻላል። እዛ ሀውል ፕሮዳክት ማለት በአማርኛ ምንድን ነው? የቤተሰብ ምርት። ለምሳሌ ቤት ውስጥ ፈጠራ የሚባል ነገር አለ። ይሄ የሚሸጥ ነገሮች ለምሳሌ የሚሰሩ ነገሮች ምሽጡን ነገር ማለት ነው። ከዛ ፒት የሚለው ስለ እንስሳት የሚቀርጹ የቤት እንስሳት ሲሆን ጫካ እንስሳት፣ ዱር እንስሳት ማለት ነው። ከዛ እዛ ጋር ማድረግ ትችላላችሁ። ከዛ ምንድነው ሌላ ምንድነው አፕሊኬሽን። ስለ አፕሊኬሽን አጠቃቀም እንዴት ነው የሚሰራ ይሄ ነው እዚህ ጋር ክሬት የምታደርገው። ሆም ኢምፕሮቭ የሚለው ይሄኛው ምንድነው የቤት ማሻሻል ማለት ነው። የቤት ማሻሻል ለምሳሌ የግል ነገር አለ፣ የቤተሰብ ምናምን የቤት ውስጥ የምትሰራው ነገር ካለ ማሳየት። ከዛ አፒራ ኤንድ አክሰስ የሚለው ወይ ምንድነው አልባሳት መለዋወጫው ነገር ማለት ነው። ስለ አልባሳት ጉዳይ ነገረው በዚህ ነው ክሬት የምታደርገው። ከዛ ኒው ኢንተርቴንመንት የሚለው ይሄ ምንድነው አዲስ ማዝናኛ። ለምሳሌ ዝም ብሎ ሆቴል ይሁን ማንኛውም ዝም ብሎ የሚቀርጹ ነገር ናቸው። ኢንተርቴንመንት ማዝናኛ ማለት ነው በአማርኛ። አዲስ ኢንተርቴንመንት ማዝናኛ ማለት ነው በአማርኛ። ቢዝነስ ሰርቪስ የሚለው የቢዝነስ የሚያገለግል ነገር ነው። ጌሚንግ ከሆነ ጌም ስለ ጨዋታ የምትጫወቱ ጌም ነገር እዚህ ጋር። ላይፍ ሰርቪስ ስለ ህይወት ሰርቪስ አገልግሎት ነገር ማለት ነው። ከዛ ፉድ ኤንድ ቢሄቪየር የሚለው ስለ ምግብና የምታስተማረው ነገር ካለ ምግብና ቢሄቪየር ማለት ችሎታው እውቅናም ያው እምሮ ነገሮች ነው የሚካተት ቢሄቪየር። ከዛ በኋላ ስፖርት ኤንድ አውትዶር የሚለው ስለ ስፖርት መስሩ ነገር ካለ ስፖርት እዚህ ጋር ነው ክሬት የምታደርገው። ከዛ ኢኮመርሻል እና አፕሊኬሽን የሚለው ስለ ባንክ ኮመርሻል አፕሊኬሽን አጠቃቀም እንዴት ነው የሚሰራ እዚህ ነው ክሬት የምታደርገው። ግን እኔ ትምህርታዊ ስለሆነ እኔ ኤዱኬሽን እናንተ ያስተማረው ይሄ ምንድነው ስለ ትምህርት ነው። ይሄ ትምህርት ነው ማለት ነው። ከዛ ክሊክ ስታደርጉ ከዛ ሴቭ ታደርጋላችሁ። ከዛ ሴቭ ነው። ይሄው ይመዝናል እድሜ። ትልቅ ሰው ከሆነ እድሜ ይጨምራል። ይሄ እዚህ ጋር በሚሊየን ከ14.3 ሚሊዮን እስከ 17.48 ሚሊዮን ይታያል ማለት ነው በዓለም አቀፍ። ከዛ ሴቭ ታደርጋላችሁ። ከዛ ምንድነው የሚያስፈልገው ለምሳሌ ኢትዮጵያ ውስጥ በሁለት መንገድ ብቻ ነው ቲክቶክ የሚሰራ ገንዘብ ማሰራት የምንችለው። አንደኛ ምንድነው ሊቭ ስንገባ ሰው ምናምን ሊቭ ስንገባ ኮይን ይሰጣሉ ለኛ። ኮይን ማለት ሳንቲም ብር ማለት ነው። ከዛ ይሄኛው ኮይን ሰብስበን ከ30 ኮይን ካለ ፕሮሞሽን ይቻላል። ይሄኛው 30 ኮይን ስንት እንደሚሆን እይታ ማለት ነው። ለምሳሌ 100 ኮይን ካለ ስንት ነው የሚታያላችሁ? ቪው 9924 ለሰው ይታያል ማለት ነው። እሱን ደግሞ ማስተካከል እንዴት ነው ምናርገው? እዚህ ጋር ባጀት አለ። ዱሬሽን ደግሞ ዱሬሽን ለስንት ቀን ነው እንዲታይ። ለምሳሌ እዚህ ጋር ለምሳሌ እዚህ ጋር ነው ዱሬሽን። ለምሳሌ እዚህ ጋር 2 ቀን 4 ቀን ለምሳሌ ምንድነው የሚያስፈልገው? 720 ኮይን ካለ ስንት ነው የሚታየው ቪዲዮ ማለት ነው? እስከ 39000 ምናምን ነው የሚታየው። እዚህ እንደ ምርጫ ነው እንጂ 700 ኮይን ብቻ ሳይሆን ይኸው በ4 ቀን ከዛ በ5 ያለ ይሄዳል። እዚህ 7 ይሄ ነገር እስከ መጨረሻው ይሄ ነገር አልቆ ቲክቶክ ዋና ሲስተም ነው። ማንኛውም ሶሻል ብር እንዴት ነው የሚሰራው? ዋና ሲስተም ነው እንጂ ዝም ብሎ አይታይም። ይሄ ሃሽታግ የሚባል ነገር በዓለም አቀፉ ደግሞ እንዲታይ ሃሽታጉ በእንግሊዝኛ ጽሁፍ እንዲታይ በዓለም አቀፍ ማለት ነው። በአማርኛው ማቀላቀል ይቻላል። ከዛ ለምሳሌ በ30 ቀን 5400 ኮይን ካለ ይሄ ምንድነው እስከ ስንት ነው የሚታየው? ስንት ነው የሚታየው መሰላችሁ? ይሄ ነገር አልኩ እዚህ
ይኸው 297,742 ይታያል ማለት ነው። ይሄ በገንዘብ ነው ሰው ማለት ነው። ከዛ ሌላው ምንድነው? ከዛ እንደዚህ አይነት ኮይን ካለ ከዛ ሪቻርጅ ብቻ ነው የሚጠበቅባቸው። ከዛ እዚህ ጋር በጀት በዶላር ማለት ነው 1.80 ፐር ሚለው እዚህ ጋር ይህ ነገር አልኩ። እዚህው በዶላር ነው የሚከፈላችሁ። ቲክቶክ መስራት የምትፈልጉ ሰዎች ግን እኔ ስለማልፈልግ ያው መብት ነው እንጂ ግዴታ አለ። ይኸው እዚህ ጋር ነገር አልኩ። እዚህ በጀት ነገር አልኩ። እዚህ ነገር አልኩ። ያው ልዩነት የለውም። ለምሳሌ በአንድ ቀን ኢንተርኔት ከፈለጋችሁ 8,000 በአራት ቀን አንድ ቀን 2,000 ከሆነ ይኸው እዚህ ጋር ይታያል። እንደዚህ ዝም ብሎ አይታይም። ከዛ ሪቻርጅ ብቻ ነው። አሁን ሪቻርጅ ብቻ ነው የሚጠበቅባቸው። እዚህ ጋር ሪቻርጅ ብቻ ነው እንጂ ምን ሌላ ይሄ ከሞላችሁ በኋላ ከዛ ሪቻርጅ ካደረጋችሁ በኋላ ውስጥ ላይ ቲክቶክ ያላችሁ የሰብስባችሁ ማለት ነው። ሊቭ ላይ ነው ቲክቶክ ብር ማሰብሰብ የሚችለው በኢትዮጵያ ውስጥ ባለ ኢንተርናሽናል የሚባል ደግሞ ኢንተርናሽናል ኮንቲኔንት ለምሳሌ አብዛኛው በአማርኛ ያልተነገረ ቪዲዮ ናቸው። ኢንተርናሽናል የሚባል ማለት ግን በቲክቶክ ክሬተር ፎንድ ክሬቲቭ ፕሮግራም ይባላል። እሱን በውጭ ሀገር አካውንት ነው የሚፈቀደው ማለት ነው። ቲክቶክ ልዩነቱ እኮ በክሬተር ፎንድ ብቻ ነው ፕሮግራም ሪዋርድ። ከዛ በኋላ እሱ ምንድነው በሰባት ሀገር ብቻ ነው የተፈቀደ። ዩናይትድ ስቴትስ፣ ዩናይትድ ኪንግደም፣ ፍራንስ ምናምን ጀርመን 7 ሀገሮች ነው የሚፈቀደው ማለት ነው። ግን በኢትዮጵያ ውስጥ እንዴት እንደሚሰራ አንደኛ ሊቭ ብቻ ነው ሊቭ። ከዛ ፕሮሞሽን ማድረግ ብቻ ነው ሊቭ ላይ ከጓደኞቹ ምናምን ውጭ ሀገር ምናምን ይሰጣሉ ኮይን። ከዛ ያኛው ኮይን ሰበስባቸው ማለት ነው። ከዛ ብር ማለት ነው። ከዛ ሙሉ እንትን ሁሉም ቲክቶክ እንደዛ ነው የሚሰራ። ቲክቶክ ይከፍላል። እና ቪዲዮ ከተመቻችሁ ዩቲዩብ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ። ቻው